السلام عليكم ورحمة الله وبركاته. عندهم كريستيان وغنوچي سلام سلام እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። ውዶቼ ለዚህ ደረጃ ስላበቃችሁኝ ሁላችሁንም ከልብ አመሰግናለሁ። ጀዛኩሙላህ ኸይር ብያለሁ። ያው ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ ኮሜንት ስጡኝ ያልኳችሁ ሁሉ ስላደረጋችሁልኝ በጣም አመሰግናለሁ። ውለታ ከፋይ ያድርገኝ። እኔም መልሻለሁ ኢንሻአላህ። ያልመለስኩለት ካለ ይመልስላታለሁ። ውዶቼ እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። አሁንም በድጋሚ ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ እንዲሁም ኮሜንት እንድታስቀምጡልኝ በአክብሮት እጠይቃችኋለሁ ሁላችሁም ኢንሻአላህ። ቪዲዮቼንም ታያላችሁ ብዬ ተስፋ አደርጋለሁ። አኪድ ያኔ ምናልባት ለእናንተ አስተማሪ ነገሮችን ላላስተላልፍ እችላለሁ። ኢንሻአላህ እሞክራለሁ። በተረፈ አንድ ትልቅ ነገር የኔን ጉድ ላሳያችሁ ነው። ለሰው የደረሰው እድል ለኔም ይድረሰኝ ለምን አይደርሰኝም በሚል እኔ እንግዲህ ፈላ ዛሬ ጉድ እኔ ምድል ደርሶኝ እጣ ደርሶኝ እንደ ሰው ለምን አልጠልብም? አሁን መጥለብ ፈልጋለሁና ማዳም ሎኬሽንና ቦታውን እንዴት መምላት እንዳለብኝ ስለማላቅ አንቺ ሙይልኝ አልኳትና በስንት መከራ ችግር የለም በቃ ሁሉ ጊዜ እምቢ የምልሽ ለራስሽ ብዬ ነበር። ምንም ችግር የለብኝም ብላ ሞላችልኝ። ታዳ ሰው እየጠለበ ያመጣ እኔስ እንዴት ልቀመጥ እንዴ? እኔ ሳይመጥለብ አልችልም። በኋላ እንዳትሳቁብኝ ባላህ ያኔ በርግጥ በጣም በሚገርም ሁኔታ ሳላውቀው ነው የጠለብኩት እንጂ አውቄው አይደለም። በጣም ለራሴ የገረመኝ ጥቅም የማይውል የጠለብኩት ነገር አለ። ያ ነገር ደግሞ አውቄው አይደለም ሳላውቀው ነው። ያው አለማወቅ ምንም ነው አይደለ? ቀስ በቀስ ማወቅ አይቀርም። ሰው ጠልባል ብዬ መጥለቤን ብቻ ነው የማውቀው እንጂ ያን የጠለብኩት ነገር ያን ሌሎቹ አይደለም። አንድ ነገር ብቻ ነው የማይጠቅመኝ ለኔ እንጂ ሁሉም ነገር የጠለብኩት ሁሉ ይጠቅመኛል። አስፈላጊም ነገር ነበረ። አልহামዱሊላህ ችግር የለውም ሆኗል። በመጨረሻ ግን ያም ነገር እኮ ይጠቅማል። ስሙ ምንድነው? መፍቻ መፍቻ ነው። የምን ብሎን መፍቻ ነው ምናምን እኔ እንጃ ብቻ። ጓደኞቼ ይቅርታ አድርጉልኝ። ያንቺ ጓደኝነት በዚህ ያበቃል እንዳትሉኝ ነግራያቸዋለሁ። እያንዳንድሽ እኔን ለማስተማር ባይዘው በእንግሊዝኛ ስለነበረ ነው። እንግሊዝኛ እኔና እንግሊዝኛ ተጣልተናል እና ሆድና ጀርባ ነን። ሆድና ጀርባ ብቻም አይደለንም አይደለ? ሰማይና ምድር ነን። እሱም አይደለም እና እናንተ እንደዛ ስል ጭራሽ የማላቅ እንዳይመስላችሁና በእንግሊዝኛ እንዳሰድቡኝ ነግራያቸዋለሁ። አዳሜ በእንግሊዝኛ ጽፈህ እንዳላዋረደ ኮሜንቱን አንብቤ አውጥቼ ዩቲዩብ ነው ምሰራብህ ይፈምስበታለው ነው ወይ ምን ይሆንበታል ነው የሚባለው? እስኪ ፌመስ አድርጉኝ። እኔ ለዩቲዩብን ለመስራት አላማ አለኝ። በቃ መስራት እፈልጋለሁ። እስኪ ችሎታዬንም ላሳይ። ወላ ጠለብኩትን ውድ ጓደኛዬ ሰላም በዚህ ሁኔታ አለ። በዚህ ምክንያት ልጥቀሳት። እሷ ካወቀች ሽንቷን ነው የምትለቅብኝ። ባይዘው ያለ አልነገርኳትም። ይኸው 3 መፍቻ ነው የጠለብኩት። ወይኔ ጉዴ በላ። ወላሂ ላዝም እየቀለድኩኝ አይደለም፣ ግን ሳላውቀው ነው ክቼው ነው እንጂ ጠልበዋለሁ አይደለም። ንቃብ ለመጥለብ 2 ፍሬ የፈለኩትን ንቃብ 6 ነው። ስንት ፍሬ ሆኖ እንደመጣብኝ
በጣም አጫጭር ንቃቦች ናቸው። ደግሞ አንገተ ሰፊ ነው። ለብሰው እንዳለበሱ አይነት ነው ማለት ነው። በጣም የገረመኝ ወላሂ በጣም ነው ያሳኩት። ሴትዬ ያኔ ከመጣ ከደረሰ በኋላ መጣልሽ እንዲህ አሪፍ ነው ምናምን ስትለኝ ያሳየዋት። ያው የሚጠቅሙ በጣም ጠቃሚዎቹ መጥቶ ይልኛሉ። ባይዘዌ ጫማዎቹም የራሳቸው ነው የመጡት። ኒቃቡ አንድ አይነት ሆኖ በጣም አጫጭር ይሄ ህፃናቶች ማለት ነው። አጫጭር አንድ አይነት እንትን 6 ፍሬ ነው ወላሂ እንጃ ሱብሃንአላህ 7 ፍሬ ነው። በጣም አጫጭር ማለት ነው። ለኔ የማይሆን ነው። ሆኖም ግን አይበዛም ብዬ ያስቀመጥኩት ምን ስማለኝ ራሴ የጠለብኩትን አሁን አይሆንም ራሴ ነኝ። ምክንያቱም ገብቼ የጠለብኩት ራሱ ነው እንዴ ምናምን ብዬ ቼክ ሳደርገው ራሱ ነው። ምንም አልተቀየረብኝም። ምንም ተበላሽብኝ ነገር መፍቻው ግን ምን እንደሚያደርግ የሴትዮዋን ጭንቅላት ልፈታበት ይሁን ቤታቸው የተበላሸ ነገር ካለ ፈትቼ ልሰራላቸው ይሁን እኔ ለራሴ ግራ ገባኝ። ሐቂቃ ማለት ነው። እያንዳንዱ አሁን በመፍቻው ሰበብ አድርገህ እንዳሰጥበኝ ቪዲዮም እንዳሰሩብኝ ነግሬያቸዋለሁ። አደባባይ ወተሽማ እንደዛ አይባልም እንዳትሉኝ። እያንዳንዴ አጋጣሚ ሆኖ ጓደኞቼ ሙሉ ቪዲዮን ካዩ እንጂ የማታውቁኝ አታውቁትም፣ አታዩትም አስለን ምንም ነው። እና ማውራት ደከመኝ። ብዙ አወራውኝ። ልምምድ ላይ ነኝ። በንግግሬ የተኛውም ሰው ቪዲዮ እንዲሰራብኝ አልፈልግም፣ አልፈቅድለትም። ዩቲዩብም አይፈቅድም አይደለ? ስሩ አውቄ ነው ቤተኛውም ነገር እና ሰብስክራይብ አድርጉልኝ። እውነት ለመናገር መስራት እፈልግበታለሁ ሐቂቃ ማለት ነው። እስካሁን ቁጭ ብዬ እድሜን የጨረስኩት ይበቃል። ለ50 ዓመታት እኮ ቁጭ አልኩኝ። ስለዚህ አሁን ላይ መስራት አለብኝ። በቃ ወደ ሀገር መግባት አለብኝ። ሀገሬን አስገቡኝ። በአንድ አንስታችሁ ስንት ነው የሚያስፈልገው? አረ ምን እንደሚያስፈልገው ራሱ አላውቅም። አይ ወይኔ ይኸው ባለፈውም የሆነ ሰዓት የመጀመሪያ ቪዲዮ ቤቱን ነበር ቀርጬ የላኩት። በነገራችን ላይ በዛኛው ቪዲዮ በመጀመሪያ ቪዲዮ በንግግሬ ምናልባት ያኔ ትክክል ያወራው አይመስለኝም። አሁንስ ትክክል ነኝ ወይ አላውቅም። አሁንም የሁለተኛ ቪዲዮ ነው። ገና ፍራት ላይ ነኝ። አዲስ ጀማሪ ነኝ። ምንም ነገር አላውቅም። ያ ማለት ታግዙኛላችሁ ብዬ ተስፋ አረጋለሁ። እኔን የምትከታተሉ ሰዎች ቢያንስ 10 የምትሆኑ ሰዎች ጣራን ነክታችሁታል፣ ወጣችኋል። ከ3000 2000 ምናምን በላይ ነው ያላችሁ። እንዲሁም ምንታይዝ ራሱ የሆነለት አለ። ማሻአላህ ተባረከላህ። አሁን እነሱን ጠበቅ አድርጌ መያዝ አለብኝ። ስልካቸውን ከየትም ብላችሁ አፋልጋችሁ ስጡኝ። ከነሱ የበለጠ ፌመስ የሆነውን ሰው አልፈልገውም። ምክንያቱም በቃ ከትንሹ መጀመር አለብኝ ብዬ ነው። ብዙ ከበለጠኝ ሰው ጋር አልገጣጠምም ብዬ ነው። አለኩላል እኛም ያኔ ከኔ እኩል የጀመሩ በጣም ብዙ ልጆች አላችሁ። ኢንሻአላህ እንሰራበታለን። ተስፋ አንቆርጥበትም ብዬ ተስፋ አደርጋለሁ። በሁሉም ነገር ማለት ነው እንሰራበታለን። ለምንድን ነው የማንሰራው? ሁሉም ሰው እየተበላሽበት እየተስተካከለለት ከማዳም ጭወት ባይዘዌኔ ጋር ጭወት የለም ምን የለ። ያሻንጉሊቶቹ ማታሉ እንጂ እነሱም አያወሩም። ካነካሻቸው አይንቀሳቀሱም። በጣም ምቹ ቤት ነው ያለሁት። ችግሩ የኔ ችግር ትልቁ ችግሬ አይዲያ የለኝም። አይዲያ ከሌለ ደግሞ ማፊ ፋይዳ አይደል እንዴ? አይዲያ አንዳንድ ሰው ሰርቃችሁ የሰውንም ይሁን ሰርቃችሁ ከሰጣችሁ ይሰራል። ወይንም ደግሞ ጭንቅላቴ አይዲያ እንዲያመነጭ ዱዓ አድርጉልኝ። አይዲያ እና አይዲያ በጣም ይፈልጋለሁ። እስከ መጨረሻው ላዳመጣ ቪዲዮ እስከ መጨረሻው አለታለሁ። የተኛውን ቪዲዮ አጫውትላታለሁ። ያላየው ሰው ካለ አላጫውትለትም። ካሁኑ ነግሬያቸዋለሁ። ለእናንተም ብድር በምድር ነው አይደለ?
ስለዚህ አላጫውትላችሁም እንዴ። እኔ ለስንት ሰው አጫወትኩኝ፣ ለስንት ሰው ያሌትኩበት ቤት የለም። ሰብስክራይብ ያደረግኩኝ፣ ላይክ ያደረግኩኝ ወላሂ ሐቂቃ እንዴ እዛም እዚህም ሄዳለሁ፣ እሰራለሁ፣ አይላችኋለሁ። እነሱ ግን አይመጡም፣ አያዩልኝም። ምን እሺ ነው? እና ሁላችሁም ቪዲዮዎቼን ይዩልኝ። ያው ጓደኞቼ አዲስ የምትመጡም ሰዎች ደግሞ ታዩልኛላችሁ ብዬ ተስፋ አደርጋለሁ። በያላችሁበት አላህ ይጠብቃችሁ። መልካም ጊዜ እመኝላችኋለሁ። እንድበራታ ምን አድርጉልኝ? ላይክ፣ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ጥሩ ጥሩ ነገሮችን